ሰላም ጤና ይስጥልን የአፓት ቱቶሪያል ቤተሰቦች እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ደረቅ ሳሙና ለመስራት የሚያስፈልጉን ዋና ግብአቶች ምንድናቸው የሚለውን እናያለን። እነዚህን ግብአቶች ካወቃችሁ እናንተም በቤታችሁ ደረቅ ሳሙና ማዘጋጀት ወይም መስራት ትችላላችሁ ማለት ነው። ደረቅ ሳሙና ለመስራት በጣም ብዙ አይነት ግብአቶችን ልንጠቀም እንችላለን። በዚህ ቪዲዮ ውስጥ እነዚህ 3 ግብአቶች ምንድናቸው፣ እነማን ናቸው፣ ጥቅማቸውስ ምንድነው የሚለውን ነገር ታያላችሁ ማለት ነው። ስለዚህ እስከ መጨረሻው ድረስ ተከታተሉኝ። ደረቅ ሳሙና ለመስራት አንደኛውና ዋናው ግብአት ዘይት ነው ማለት ነው። ዘይት እንግዲህ ሳሙናውን ለማለስለስ፣ አረፋ ለመጨመር እንዲሁም ሳሙናው እንዲጠነክር በዋነኝነት አገልግሎት ይሰጠናል ማለት ነው። እንግዲህ ዘይቶች በጣም ብዙ አይነት ዘይቶች አሉ። እነዚህ ሁሉ ዘይቶች ደረቅ ሳሙና ለመስራት ይጠቅሙናል። ዘይቶች ለምሳሌ ፓልም ኦይል፣ ኮኮናት ኦይል፣ ሰንፍላወር ኦይል፣ ሶያቢን ኦይል፣ ኦሊቭ ኦይል፣ ካስተር ኦይል እያልን ብዙ ዘይቶችን መጥቀስ እንችላለን። እነዚህ ሁሉ ዘይቶች ደረቅ ሳሙና መስራት ይችላሉ። ነገር ግን ከነዚህ ውስጥ የተሻሉት እነማን ናቸው? ወይስ ደረቅ ሳሙናን በምንሰራበት ጊዜ ቶሎ ብለው የሚደርቁትስ እነማን ናቸው የሚሉትን መለየት እንችላለን። ዋና የሚባሉት ዘይቶች ከነዚህ ውስጥ የመጀመሪያው ኮኮናት ኦይል ነው፣ ሁለተኛው ፓልም ኦይል ነው፣ ሶስተኛው ደግሞ ታሎ ኦይል ወይም የሞራ ዘይት ብለን የምንጠራው ዘይት ነው ማለት ነው። እንግዲህ ከነዚህ ከሶስቱ ስናወዳድር ደግሞ በጥንካሬውና በአረፋው ኮኮናት ኦይል የተሻለ ነው ማለት ነው። ከዛ በመቀጠል ደግሞ ታሎ ኦይል የተሻለ ነው። ከዛ ፓልም ኦይል እያልን እንቀጥላለን ማለት ነው። ነገር ግን አብዛኛው በሞልድ የሚያመርቱ ሰዎች የሚጠቀሙበት የዘይት አይነት ሁለቱን ነው ማለት ነው፣ ፓልም ኦይል እና ታሎ ኦይል ነው። ምክንያቱም እነዚህ ዘይቶች ካሉት ዘይቶች ውስጥ ርካሽ ስለሆኑ ነው ማለት ነው። ሁለተኛው ግብአት ደግሞ ኮስቲክ ሶዳ ወይም ሶዲየም ሃይድሮክሳይድ ተብሎ ይጠራል ማለት ነው። ይህ ጠንካራ ቤዝ እና በጣም ጥንቃቄ የሚያስፈልገው ኬሚካል ነው ማለት ነው። ስለዚህ ሁልጊዜም ቢሆን እሱን ለመንካት ወይም ኬሚካሉን ለመንካት የእጅ ጓንት ማድረግ ይጠበቅባችኋል። ከዛ ውጭ ሊያቃጥላችሁ ወይም እጃችሁን ሊለበልባችሁ ይችላል ማለት ነው። ኮስቲክ ሶዳ ደረቅ ሳሙና ለማምረት ምንድን ነው የሚሰጠን ጥቅም? የመጀመሪያው ሳሙናው ቶሎ እንዲደርቅ ያደርግልናል፣ ወይም ዘይቱን ወደ ሳሙና እንዲቀየር የሚያደርገው ዋና ሜን ኮምፖነንት የሚባለው ኮስቲክ ሶዳ ወይም ሶዲየም ሃይድሮክሳይድ ነው። ሌላኛው ደግሞ አልካላይን ስለሆነ ወይም ጠንካራ ቤዝ ስለሆነ ቆሻሻን የማስወገድ አቅሙ ከፍተኛ ነው። በተለይ ቅባታማ ነገሮችን ያስወግድልናል ማለት ነው። ወይም አሲዳማ የሆኑ ቆሻሻዎችን የማስወገድ አቅሙ እጅግ ከፍተኛ ነው ማለት ነው። ሌላኛው ወይም ሶስተኛው ግብአት ደግሞ ውሃ ነው። ውሃ ዋና ጥቅሙ ምንድነው? ኮስቲክ ሶዳ ለማሟሟት ነው ማለት ነው። ምክንያቱም ኮስቲክ ሶዳንና ዘይትን ለብቻው እናቀላቀል ቢባል የማይቻል ነገር ነው ማለት ነው። የማይቀላቀሉ ነገሮች ናቸው። እንዴት ነው ኮስቲክ ሶዳን በውሃ በጥብጠን ከዘይቱ ጋር የምናዋህደው ብለን ካሰብን ምንድነው ውሃን ወይም ኮስቲክ ሶዳን በውሃ ስንበጠብጥ ኤግዞተርሚክ ሪያክሽን ይፈጠራል። ያ ማለት ምንድነው? ሙቀት ይኖራል ማለት ነው። የዋተር ሞለኪውሎቹ ወይም ሪያክሽኑ ምንድነው? ሞለኪውሎቹ ኤክስፓንድ ያደርጋሉ ማለት ነው። ከዛ በተጨማሪ ዝም ብለን ቀዝቃዛውን ዘይት ከበጠበጥነው ኮስቲክ ሶዳ ጋር ማገናኘት አይቻልም ወይም የተከለከለ ነው ማለት ነው። ምን ማድረግ አለብን? መጀመሪያ ዘይቱን ማቅለጥ አለብን ወይም ማሞቅ አለብን ማለት ነው። ስለዚህ ሙቀት አለው፣ በዚህኛው ሙቀት አለው፣ ዘይቱም ይሞቃል። ኮስቲክ ሶዳው ከውሃ ጋር በሚያደርገው ሪያክሽን ሙቀት ይኖረዋል ማለት ነው። ሁለቱም ሙቀት ስለሚኖራቸው ወይም አት ዘ ሴም ቴምፕሬቸር ወይም ተቀራራቢ ቴምፕሬቸር ስለሚኖራቸው የመዋሃድ አቅማቸው በጣም ከፍተኛ ነው። የሁለቱ ቴምፕሬቸር ምን ያክል መሆን አለበት? ከ35 እስከ 45 ዲግሪ ሴልሺየስ ከሆነ በቀላሉ የመዋሃድ አቅማቸው ከፍተኛ ነው ማለት ነው። ዛሬ ያየነው
በቤታችን ውስጥ ለመስራት ወይም ደረቅ ሳሙናን ለመስራት 3 ግብአቶች እነዚህ ይበቁናል ማለት ነው። እነዚህን ተጠቅመን መስራት እንችላለን። በቀጣዩ ቪዲዮ ደግሞ እንዴት 3ቱን ብቻ ተጠቅመን ፕራክቲካሊ እየሰራን እናያለን ማለት ነው። በቀጣዩ ቪዲዮ ደግሞ እነዚህ 3 ግብአቶች ብቻ ተጠቅመን ደረቅ ሳሙና ፕራክቲካሊ እንዴት እንደሚዘጋጅ እናያለን። እንደነዚህ አይነት ቲፖች እንዲደርሳችሁ ከፈለጋችሁ ይህንን ቪዲዮ ላይክ፣ ሳብስክራይብ፣ ሼር እንዲሁም ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። በሌላኛው ቪዲዮ ቀጣይ እስክንገናኝ ሰላም ሁኑ።